መጀመሪያ በመሰረቱ ውጊያን ያህል ትልቅ ነገር መፈጸም የሚችል አቅም የለውም ስርዓቱ። አሁን ይሄ ይጮሃሉ እየተነሱ በየሜዳው ብዙ ነገር ይናገራሉ። ተመልከች እንትናቸው በጣም ገመናቸው ወደር የለውም። የማይሰሩትን ለኢትዮጵያ ሕዝብ ይሄን እንሰራለን ይላሉ። አማካሪም እኮ የላቸውም። ኧረ ተው ማሰሩትን አትናገሩ የሚላቸው አማካሪም የላቸውም። በዙሪያው የተኮለኮለውም ይሄን ግምት አስገብቶ ለምን ማንሰራውን እንናገራለን አይላቸውም። ስለዚህ ከዚህ የተነሳ በእንደዚህ አይነት ንግግር የሚሰሩት ይመስላሉ። ለዘመቻ ተዘጋጅ፣ በየቀኑ ዘመቻ በዚህ ነው እና የመፈጸም አቅም የለውም። ይሄ የሰበሰበው ህዝብ ነው እንጂ ተዋጊ አይደለም። የሰበሰበ ያለው በየጊዜ እያስገደደ እየጋፈፈ የሚደረድረው ወጣቱን ልብስ እያለበሰ ነው የሚደረድረው እንጂ ተዋጊ አይደለም። ተዋጊ ለየት ያለ ነገር ነው የሚጠይቀው። ሁሉም ነገር መጀመሪያ አላማ ሊኖረው ይገባል። ለሚሞትለት ስርዓት አላማ ሊኖረው ይገባል። አላማ የሚባል የለውም። እንኳን ተዋጊው ላይ ያለው የሰበሰቡት ሚኒስተር የሚባለውም ቁሳዊ ሰቀቀኑን ቁሳዊ ፍላጎቱን ሊያሟላ የተኮለኮለ ነው። ያንዳንዳቸውን እነማናቸው ብታያቸው ይሄን ነው። ይሄን አጋጣሚ ለመጠቀም ነው። በዚህ አጋጣሚ አገር ለመዝረፍ የተሰበሰበ ነው እንጂ አላማ ያላማ አለኝ ብሎ ባላማ የተሰበሰበ አይደለም። ተመልከች ምን ዋጋ ሳይከፍል በብርሃን ፍጥረት ነው ይሄ ብልጽግና የሚባል የተሰበሰበ። ምን ታሪክ አለው ብልጽግና? ዝም ብለሽ እያንዳንዱ ስደረድረው አሳፋሪ ታሪክ ያለው ስብስብ እኮ ነው። በብርሃን ፍጥነት ተሰበሰበ። በብርሃን ፍጥነት ያገሪቱን ሀብት ተቀራመተ። ከዛ በኋላ የተመቻቸች ሀገር ናት በሚል ሌላውን ማየት በማይችልበት የተሰበሰበ ኃይል ነው። ይሄ ኃይል ሩጫው ሀብት የሚዘርፍበት እንጂ እንደነዚህ አይነት እውነተኛ አላማ ኑሮት ጦርነት ነው። ጦርነት ሰፊ ዋጋ ይጠይቃል። በጦርነት መግባት ማስተካከል ላመነበት ነገር ዋጋ መክፈል ይጠይቃል። መውረድ መውጣት ይጠይቃል። ዝም ብለህ ተሰባስበህ ከበሮ የምትመታበት አይደለም። ስለዚህ ተደጋጋሚ ያውጃን አይሰራም ደግሞ አያፍርም። በቃ በየጊዜው እንደዚህ እናረጋለን፣ ጊዜ ይቆርጣኒ በዚህ ጊዜ እንፈጽመዋለን ይላል። በንግግር ጦርነት ሊፈጸም አይችልም። ስለዚህ ምንም ከንግግር ያለፈ ጦርነትን ያህል ትልቅ ነገር መምራት የሚያስችል ያመራር እርሾም የለው ፍላጎትም የለው። ያው የሚተራመሰው ቁሳዊ ሰቀቀኑን ለመሰብሰብ የሚያደርገው ነው። ይሄ ነው በየጊዜው ዳክሮ የሚመለሰው። የዚህ አይነት ጣጣ ስለተነከረበት ነው ለማለት ነው።